ሰላም ጤና ይስጥልኝ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በዚህ ቪዲዮ የምንመለከተው ደግሞ ስለ ሲሎጂዝም ይሆናል ማለት ነው። ሲሎጂዝም ማለት የሎጂካል ሪዝኒንግ ጥያቄ ሆኖ ዌር ኮንክሉዥን ኢዝ ድሮን ፍሮም ቱ ጊቭን ኦር አሲምድ ፕሪሚሲስ። ስለዚህ ጥያቄያችን ላይ ሁለት እና ከዛ በላይ የሆኑ ስቴትመንቶች ተሰጠውን በእነዛ ስቴትመንቶች መሰረት ኮንክሉዥን ወይም ደግሞ ኮንክሉድ የምናደርግበት የሎጂካል ሪዝኒንግ ጥያቄ ነው። ስለዚህ ሲሎጂዝም ሶስት ፓርት ሊኖረው ይችላል። ሜጀር ፕሪሚሲስ ወይም ደግሞ ጀነራል ስቴትመንት የምንለው፣ ማይነር ፕሪሚሲስ ወይም ደግሞ ስፔሲፊክ ስቴትመንት የምንለው፣ ከዛ ከነዚህ ተነስተን ደግሞ ኮንክሉዥን ይኖረናል ማለት ነው which is deduced from the two premises። ለምሳሌ all humans are mortal, Socrates is a human, therefore Socrates is mortal። ስለዚህ ከዚህ ስቴትመንት እንደምንመለከተው የመጀመሪያው ጀነራል ስቴትመንት ወይም ደግሞ ሜጀር ፕሪሚሲስ የምንለው ነው። ሁለተኛው ደግሞ ስፔሲፊክ የሆነ ስቴትመንት ከመጀመሪያው የተነሳ ማለት ነው። ማይነር ፕሪሚሲስ እንለዋለን። ከነዚህ ስቴትመንቶች ተነስተን ደግሞ ኮንክሉድ ያደረግነው የመጨረሻው ስቴትመንት ኮንክሉዥን ይባላል ማለት ነው። ሲሎጂዝም በዋናነት እነዚህ ይህን አይነት ስትራክቸር አለው ማለት ሶስት ፓርት ያለው ማይነር፣ ሜጀር እና ኮንክሉዥን። ስለዚህ ከነዚህ ውስጥ አንደኛውን ሜተድ ልንጠቀም እንችላለን። ፖዘቲቭ ኔጋቲቭ ሩል፣ ቬን ዲያግራም ልንጠቀም እንችላለን። ኢንካም ኤክስፔንስ ሩል እንጠቀማለን። ለዚህ ግን አሁን በዋናነት የምንመለከተው እኛ ይሄኛውን ኢንካም ኤክስፔንስ ሩል የሚለው በጣም አሪፍ የሆነ በቀላሉና አጠር ባለ ጊዜ ውስጥ መስራት የሚያስችለን የሜተድ ነው። እሱን እንዴት እንደምንጠቀምበት እናያለን ማለት ነው። እንግዲህ በምሳሌ እንመልከተው። እዚህ ጋር በምሳሌ እንመልከተው። የመጀመሪያው ምንድን ነው? ኦል አፕልስ አር ፍሩትስ ኖ ፍሩትስ አር ቬጅቴብልስ ካን ዊ ኮንክሉድ ዛት ኖ አፕልስ አር ቬጅቴብልስ። ስለዚህ እነዚህ ሁለቱ ስቴትመንቶች ተሰጠውናል። የመጀመሪያው ጀነራል ስቴትመንት አለ፣ ሁለተኛው ስፔሲፊክ ስቴትመንት አለ። ከዚህ ተነስተን እንደዚህ ኮንክሉድ ማድረግ እንችላለን ወይ ነው ጥያቄው። ይሄን ለመስራት እንግዲህ ቬን ዲያግራም ልንጠቀም እንችላለን። ነገር ግን በዚህ የፈለግነው እኛ ኢንካም ኤክስፔንስ ሩል። ይሄ ሩል ደግሞ ዲፔንድ የሚሆነው በዚህ ኤክስፔንስ ወይም ደግሞ የራሱ ፕሪንሲፕል አለው። ኤክስፔንስ መስት ቢ ለዛን ኦር ኢኳል ቱ ኢንካም ነው ፕሪንሲፕሉ። በዚህ ፕሪንሲፕል መሰረት ነው መስራት የምንችለው። ኢንካም ኤክስፔንሱ ከኢንካሙ ያነሰ ወይም ደግሞ እኩል ይሆናል ካልኩሌት የምናደርገው ነገር አለ ማለት ነው። ስለዚህ እሱን ለመስራት ምን እንጠቀማለን? ኢንካም ኤክስፔንስ ቴብል እንጠቀማለን። እዚህ ጋር እንደምታዩት የተሰጠን ቴብል አለ። የቴብል ምን ይዟል? ተርም አለ፣ ኤሌመንት ዋን፣ ኤሌመንት ቱ አለ። ተርሞቹ እንደምትመለከቷቸው ስቴትመንት ውስጥ የምናገኛቸው እንደ ኦል፣ ሰም፣ ኖ፣ ሰም ኖት ወይም ሰም ኖ የሚሉ እነዚህ አይነት ተርሞች ይሰጣሉ። ከዛ ኤሌመንት ዋን ለምሳሌ ስቴትመንታችን መጀመሪያ የተነሳው ኦል በሚል ተርም ከሆነ ኤሌመንት ዋን 100 ቫልዩ ይሰጠዋል። ኤሌመንት ቱ 50 ይሰጠዋል። እንደገና ደግሞ ሰም ከሆነ ደግሞ የጀመረው ኤሌመንት ዋን 50 ይሰጠዋል። ኤሌመንት ቱ 50 ይሰጠዋል። ኖ ብሎ ከሆነ የጀመረው ኤሌመንት ዋን 100 ይሰጠዋል። ኤሌመንት ቱ 100 ይሰጠዋል። ሰም ኖት ከሆነ ደግሞ ኤሌመንት ዋን 50 ይሰጠዋል። ኤሌመንት ቱ 100 ይሰጠዋል ማለት ነው። አሁን እንደዚህ ከሆነ ኤሌመንት የምንላቸው የትኞቹ ናቸው? የመጀመሪያው ኤሌመንቶችን መለየት መቻል አለብን ማለት ነው። ኤሌመንቶችን ለመለየት እዚህ ጋር አይደንቲፋይ ዘ ኤሌመንትስ፣ እዚህ ጋር እንደምትመለከቱት አይደንቲፋይ ኤሌመንትስ ኢን ስቴትመንትስ ኤንድ ኦልሶ ኮንክሉዥን። ስለዚህ ኤሌመንቶቹ ኮንክሉዥን ላይም አሉ፣ ስቴትመንቱ ላይም አሉ። ስለዚህ ለእያንዳንዱ ስቴትመንቱ ላይም ያለውን ኤሌመንት እንለያለን፣ ኮንክሉዥን ላይ ያለውን ኤሌመንት መለየት መቻል አለብን ማለት ነው። በዚህ መሰረት እዚህ ጋር እንደምንመለከተው ኤሌመንቶቹ ለምሳሌ የመጀመሪያው ስቴትመንት ኦል አፕልስ አር ፍሩትስ ይላል። ከዚህ ውስጥ ኤሌመንታችን አፕል የሚለው እና ፍሩት ይላል። የመጀመሪያው በኮንክሉዥን ሊሆን ይችላል። በስቴትመንቱ ውስጥ የመጀመሪያው ኢንቲቲ ኤሌመንት ዋን ይባላል። ሁለተኛው ኢንቲቲ ኤሌመንት ቱ ይባላል። ስለዚህ ኤሌመንት ዋናችን አሁን ለዚህ ስቴትመንት አፕልስ የሚለው ይሆናል። ኤሌመንት ቱ የሚለው ደግሞ ፍሩት ኤሌመንት ቱ ይሆናል ማለት ነው። ሁለተኛው ስቴትመንት ላይ ስንመጣ
ኖ ፍሩትስ አር ቬጅቴብልስ ስላለ የመጀመሪያው ኢንቲቲ ፍሩት የሚለው ነው፣ እሱ ኤለመንት 1 ይሆናል። የሁለተኛው ኢንቲቲ ቬጅቴብልስ ነው፣ ኤለመንት 2 ይሆናል ማለት ነው። ኮንክሉዥንም በተመሳሳይ ኖ አፕልስ አር ቬጅቴብልስ። ስለዚህ እንደዚህ ኮንክሉድ ማድረግ እንችላለን ወይ ነው ጥያቄው። ስቴትመንት ኮንክሉዥን ስንወስደው ኖ አፕልስ አር ቬጅቴብልስ ይሆናል። እዚህ ውስጥ ያሉት ኤለመንቶች እነዚህ ናቸው። የመጀመሪያው ኤለመንት 1 ነው፣ ሁለተኛው ኤለመንት 2 ይሆናል ማለት ነው። በዚህ መሰረት ነው እንግዲህ ኤለመንቶቹን በተሰጠን ስቴትመንት መለየት መቻል አለብን። እሱን ከለየን በኋላ በጣም ቀላል ነው። እሱን ከለየን በኋላ የምናደርገው ቫሊዩ መስጠት ነው። ቫሊዩ እንሰጣቸዋለን። ኦል አፕልስ አር ፍሩትስ። ስለዚህ ተርሞቹ ላይ አሁን ኤለመንት 1 እና ኤለመንት 2ን አግኝተናል ለእያንዳንዱ ስቴትመንትና ለኮንክሉዥናችን ማለት ነው። ስለዚህ ለእነሱ ቫሊዩ እንሰጣለን። ቫሊዩ ስንሰጥ ደግሞ ኢት ዲፔንድስ ኦን ዘ ተርም ማለት ነው። ለምሳሌ ኦል አፕልስ አር ፍሩትስ ይላል። ስለዚህ እዚህ ጋር አፕልስ የሚለው ስንት ቫሊዩ ይሰጠዋል? ኤለመንት 1 ነው አፕልስ። ስለዚህ 100 ይሰጠዋል ማለት ነው። ስለዚህ እዚህ ጋር 100 እንሰጣለን። ሁለተኛው ኤለመንት ደግሞ ኤለመንት 2 ፍሩት ነው። ኦል ብሎ ከጀመረ ኤለመንት 2 ምን ያክል ቫሊዩ ይኖረዋል? 50 ይኖረዋል ማለት ነው። 50 ይኖረዋል። ከዚህ በኋላ ሁለተኛው ላይ እንምጣ። ኖ ፍሩትስ አር ቬጅቴብልስ። የጀመረበት ተርም ምንድነው? ኖ ነው የሚለው። ፍሩት የሚለው ስንት ይኖረዋል? 100 ይኖረዋል ማለት እንደምትመለከቱ እዚህ ጋር 100 ነው የሚኖረው። እችኛዋን 100 እንላታለን። እችኛዋን 100 እንለዋለን። ኖ ካለ ተርሙቱም ስንት ይሆናል? 100 ይሆናል። ተመሳሳይ ቫሊዩ ይኖራቸዋል ማለት ነው። ስለዚህ ቫሊዩአችሁ እንደዚህ አሳይን እናደርጋለን። ሁለተኛውን ኖ አፕልስ አር ቬጅቴብልስ ይላል። ይሄ ኮንክሉዥናችን ነው። ይሄኛው ፓርት ኮንክሉዥን ነው። አፕልስ ስንት ይኖረዋል? 100 ይኖረዋል። እንደገና ቬጅቴብልስ ስንት ይኖረዋል? 100 ይኖረዋል ማለት ነው። ከዚህ በኋላ ምንድን ነው የምናደርገው? ኤክስፔንሴቱ ነው እንደገና ኢንከሜቱ ነው የሚለው እንለይ። ኦልዌይስ ስቴትመንታችን ምንድን ነው? ኢንከም ነው። ኦልዌይስ ስቴትመንታችን ኢንከም ነው። ኦልዌይስ ኮንክሉዥናችን ደግሞ ምንድን ነው? ኤክስፔንስ ነው ማለት ኤክስፔንስ። ስለዚህ ከዚህ በኋላ በዚህ መሰረት ነው ኢቫሉዌት የምናደርገው። ይህን ካደረግን በኋላ ኮንክሉዥናችን እንወስዳለን። ለምሳሌ እኛ ኮንክሉዥን ኖ አፕልስ አር ቬጅቴብልስ ይላል። ስለዚህ እሱን እንወስዳለን። እሱን ከወሰድን በኋላ ምንድን ነው የምናደርገው? ቫሊዩ ሰጠን መጠናል። እዛ ላይ ለዚህኛው 100 ሰጠናል፣ ለዚህኛው 50 ሰጠናል። በኢንከም ኤክስፔንስ ቴብል መሰረት ማለት ነው። ለዚህኛው 100 ሰጠናል፣ ለዚህኛው 100 ሰጠናል፣ ለዚህኛው 100፣ ለዚህኛውም 100 ሰጠናል። ስለዚህ እንዳልኳችሁ ይሄ ኤክስፔንስ ነው፣ ይሄኛው በሙሉ ኢንከም ነው። ከዚህ በኋላ ኮንክሉዥንን ነው የምንወስደው። ኮንክሉዥናችን ይሄ ነው። ስለዚህ ኮንክሉዥን ውስጥ ያሉ ተርሞችን ደግሞ እንለያለን። ኮንክሉዥን ውስጥ ያሉ ተርሞች አፕልስ ኤንድ ቬጅቴብልስ የሚለው። ከዚህ በኋላ የእነዚህ ደግሞ ሪሌሽናቸውን መፈለግ አለብን። የእነዚህን ሪሌሽን የምናገኘው ደግሞ ስቴትመንቱ ላይ ነው ማለት ነው። አሁን እንሄድና አፕልስ እና ቬጅቴብልስ የትኛው ስቴትመንት ላይ ሪሌሽን አላቸው? ስለዚህ ጋር እንደምናየው ኦል አፕልስ አር ፍሩትስ፣ ኖ ፍሩትስ አር ቬጅቴብልስ። ስለዚህ የእነዚህ ሪሌሽንሽፕ ሁለቱም ስቴትመንት ላይ ነው የምናገኘው ማለት ነው። እንደዚህ አይነት ኬስ ሲያጋጥመን ምንድን ነው የምናደርገው? ኮመን ተርም እንፈልጋለን። ስለዚህ ኮመን ተርማችን ፍሩት የሚል ነው። ፍሩት የሚል ምክንያቱም የእነዚህን ሪሌሽንሽፕ የምናገኘው ሁለቱን ኮምባይን በማድረግ ነው። እዚህ ጋር ኮመን ተርም ስንፈልግ ምን የሚል እናገኛለን? ፍሩት የሚል እናገኛለን። ፍሩት ፍሩት የሚለውን ከወሰድን በኋላ የእነዚህን ኢንከም ኤክስፔንስ ካልኩሌት ለማድረግ ፍሩት የሚለው እነዚህ ስቴትመንት ውስጥ አትሊስት በአንዱ መጀመሪያ ላይ 100 ሊኖረው ይገባል፣ ወይም ደግሞ ኢንካሙ 100 ሊኖረው ይገባል። ስለዚህ ሁለቱን ስቴትመንት ስንመለከት ጀነራል ስቴትመንቱና ይሄኛው ስፔሲፊክ ስንመለከት ኖ ፍሩትስ ይሄኛውን ብንመለከት 100 አለው ማለት ነው። ስለዚህ አሁን 100 ስለሆነ ምን ማድረግ እንችላለን? ኢንካም ኤክስፔንሱን ካልኩሌት ማድረግ እንችላለን። ነገር ግን ኮመን የሆነ ተርም ባናገኝ ጀነራሊ እዚህ ጋር ተርሙ ኢንቫሊድ ነው ብለን በአንድ ወስነን መውጣት እንችላለን ማለት ነው። መውጣት እንችላለን። ስለዚህ አሁን ምን እናደርጋለን? አሁን ፍሩት የሚል ኮመን ተርም አግኝተናል፣ ወይም ደግሞ ኮመን ኤሌመንት አግኝተናል። which has 100 አለው አትሊስት 100 አለው 100 ኢንከም አለው አትሊስት 100 ኢንከም አለው ከሁለት አንዱ ማለት ነው። እዚህ ጋር 50 አለው፣ እዚህ ጋር 100። ስለዚህ እዚህ ጋር 100 ስላለው ችግር የለውም ማለት ነው። ስለዚህ አሁን ኢንከም ኤክስፔንስ ካልኩሌት ለማድረግ የምንወስደው ምኑን ነው? የምንወስደው ኮንክሉዥንን ነው። ስቴትመንቱን ጨርሰናል። ስለዚህ ኮመን ተርም አግኝተናል።
አሁን ኮንክሉዥናችን ይሄ ነው። ስለዚህ እዚች ጋር ምን ብለን እንጽፋለን? ኢንካም ብለን እንጽፋለን። ኢንካም አይ እንበለው። እንደገና ኤክስፔንስ ምን ብለን እንጻፈው? ኢ ብለን እንጻፈው። ከዚህ በኋላ ምን እንጽፋለን? አፕል ኤ አፕል እንበለው ይሄኛውን። እንደገና ቬጅቴብል ቪ እንበለው። ስለዚህ አሁን አፕል ኢንካሙ ላይ እንሄዳለን። እዚህ ጋር ኢንካም ላይ ስንመጣ ምን ያክል አለው? አፕል 100 አለው ማለት ነው። ስለዚህ እዚህ ጋር መጠን 100 እንጽፋለን ማለት ነው። ከዚህ በኋላ ኤክስፔንስ ውስጥ ምን ያክል ነው ብለን ስንጠይቅ ደግሞ አፕል እዚህ ጋር ኮንክሉዥን ላይ እንመጣለን። ምክንያቱም የምንወስዳቸው ተርሞች ኮንክሉዥን ላይ ያሉ ኤሌመንቶችን ነው። አፕልስ የሚለው ምን ይኖረዋል? 100 ይኖረዋል ማለት ነው። ኤክስፔንሱ 100 ይኖረዋል። ቬጅቴብል የሚለውን እንውሰድ። የቬጅቴብል የሚለው ኢንካሙ ምን ያክል ነው? 100 ነው። እንደምትመለከቱት እዚህ ጋር የጀመረው ነው በሚል ተርም ስለሆነ 100 ይኖረዋል ኤሌመንትቱ። ስለዚህ እዚህ ጋር መጠን 100። ከዛ ኤክስፔንሱ ምን ያክል ነው? ስለዚህ እዚህ ጋር ኤክስፔንሱ ስንት ነው? ቬጅቴብልስ የሚለው እዚህ ጋር 100 አለው ማለት ነው ኤክስፔንሱ። ስለዚህ አሁን በፕሪንሲፕሉ መሰረት የአፕሉም የቬጅቴብሉም ኢንካም which is equals to ኤክስፔንስ ሆኗል ማለት ነው። ስለዚህ እንደዚህ ብለን ኮንክሉድ ማድረግ እንችላለን ወይ የሚለው መጨረሻ መልሳችን ምን ይሆናል ማለት ነው? የስ ይሆናል ማለት ነው። ስለዚህ በተመሳሳይ መንገድ የትኛውንም እንደዚህ አይነት የሲሎጂዝም ጥያቄዎችን በተመሳሳይ መንገድ ኢንካም ኤክስፔንስ በመጠቀም መስራት እንችላለን ማለት ነው። ስለዚህ ሁለት ኮንክሉዥን ሊሰጠን ይችላል። ስለዚህ የትኛው ኮንክሉዥን ትክክል ነው የሚለውን መለየት እንችላለን ማለት ነው በቀላሉ። ይችን ቴብሏን ብቻ ማስታወስ ነው እኛ የሚጠበቅብን። ለምሳሌ ጥያቄ እስኪ እንመልከተው። አይደንቲፋይ which conclusion is valid። ስለዚህ አሁን እዚህ ጋር የተሰጠን ሁለት ስቴትመንት ተሰጥቶናል፣ ሁለት ኮንክሉዥን ተሰጥቶናል። እያንዳንዱ ነው። ስለዚህ የምናደርገው ስቴፑን ነው እዚህ ጋር የምነግራችሁ። በተመሳሳይ መንገድ ነው የምንሰራው። ሰም ቦትልስ አር ግላስ ይላል። ስለዚህ ጋር ሰም የሚል ተርም አለ። ቦትል እና ግላስ የሚሉት ደግሞ ኤሌመንት ዋን እና ኤሌመንት ቱ ይሆናሉ ማለት ነው። ይሄኛው ኤሌመንት ዋን ይሆናል፣ ይሄኛው ኤሌመንት ቱ። ኦል ዘ ግላስስ አር ኬብል ይላል። የጀመረው ተርም በ50 በኦል በሚል ነው። ስለዚህ ኤሌመንታችን አንድ ግላስ ይሆናል፣ ሁለተኛው ኬብል ይሆናል። በተመሳሳይ መንገድ ኮንክሉዥን ላይ መጣም በተመሳሳይ ኤሌመንቶችን እንለያለን። ኤሌመንት ዋን፣ ኤሌመንት ቱ፣ ኤሌመንት ዋን፣ ኤሌመንት ቱ። እነዚህ ኤሌመንቶች ከለየን በኋላ ምን ደግሞ ቫልዩ እንሰጣቸዋለን ማለት ነው። ስለዚህ ለምሳሌ ቫልዩ ለመስጠት ተርሙ ላይ ነው ዲፔንድ የሚሆነው። እዚህ ላይ ተርሙ ምን ይላል? ሰም ይላል። ሰም በሚል ከጀመረ ስቴትመንቱ የመጀመሪያው ኤሌመንት 50 ይኖረዋል፣ ሁለተኛውም 50 ይኖረዋል። ስለዚህ እቺኛው 50 ይኖራታል። ስለዚህ ይሄኛውም 50 ይኖረዋል ማለት ነው። ሁለተኛውን እንመልከት። ኦል ዘ ግላስ አር ኬብል። የጀመረው ኦል በሚል ተርም ነው። ስለዚህ ግላስ የሚለው 100 ይኖረዋል፣ ኬብል የሚለው ደግሞ 50 ይኖረዋል ኤሌመንት ቱ ማለት ነው። ስለዚህ እንደዚህ ቫልዩን እዚህ ጋር ለምሳሌ ኖ በሚል የጀመረ ኤሌመንቷን 100 ይኖረዋል፣ ኤሌመንት ቱ 50 ይኖረዋል ማለት ነው። ሰም ኬብልስ አር ቦትልስ የሚለው ሰም በሚል የጀመረው፣ ስለዚህ ይሄኛው 50 ይሄኛው 50 ይኖረዋል ማለት ነው። ከዚህ በኋላ ምንድነው የምናደርገው? አሁን እዚህ ጋር ቅድም አንድ ኮንክሉዥን ስለነበር አንዱን ብቻ ነው የሰራነው። ስለዚህ እያንዳንዱ ኮንክሉዥን ትክክል መሆኑን ቼክ የምናደርገው ለየብቻ በመውሰድ ነው። ስለዚህ ኮንክሉዥን ኖ ይሄኛውን ኮንክሉዥን ብንወስድ ለምሳሌ አንዴ መልሼ ላጥፈውና ይሄኛውን ኮንክሉዥን ብንወስድ እዚህ ኮንክሉዥን ውስጥ ያሉ ኤሌመንቶች ማን ናቸው? ግላስ እና ኬብል የሚለው ናቸው። የእነሱን ሪሌሽንሽፕ ስቴትመንቱ ላይ ሄጄ መፈለግ ነው። ስለዚህ ግላስ የሚል ኦል ዘ ግላስ አር ኬብል። ስለዚህ ስቴትመንቱ እዚህ ጋር አንድ ላይ ያገኘሁት ማለት ነው። የሁለቱ ኤሌመንቶች ሪሌሽንሽፕ በአንድ ስቴትመንት ውስጥ አገኘሁት ማለት ነው። ስለዚህ ቀጥታ ምን ማድረግ እችላለሁ? ኢንካም ኤክስፔንስ ካልኩሌት ማድረግ እችላለሁ። ስለዚህ የግላሱን ወስዳለሁ። እዚህ ጋር ለምሳሌ ግላሱን ወስዳለሁ። እዚህ ጋር ደግሞ ግላሱን ወስዳለሁ። እዚህ ጋር ደግሞ ኬብል ልውሰድ። ከዛ ምን ወስዳለሁ? ኢንካም ወስዳለሁ፣ ኤክስፔንስ ወስዳለሁ። ከዛ የግላሱን ለምሳሌ ኢንካም በወስድ የግላሱን 100 አለኝ፣ የግላሱ 100 አለኝ። ዘን ኤክስፔንሱን የግላሱን በወስድ አሁንም 100 አለኝ፣ ምክንያቱም ተርሙ ኖ በሚል ነው የጀመረው። ስለዚህ ይሄኛው አልፎልኛል። ከዛ ወደ ኬብል ልምጣ። የኬብል አሁን እዚህ ጋር ኢንካሙ ምን ያክል ነው? ኬብል ኦል ዘ ግላስ አር ኬብል ይላል። ስለዚህ ኬብል የሚለው አሁን እዚህ ጋር 50 ነው ያለው። 50 አለው። ይሄኛው ደግሞ ኤክስፔንሱ ስንት ነው? 100 ነው ኬብል። ስለዚህ ይህን ስትቀናንሱት ምን ይሆናል? 50 ይሆናል ማለት ነው።
ስለዚህ አሁን ኤክስፔንሱ ከምኑ በለጠ? ከኢንካሙ በ50 በልጧል ማለት ነው። ስለዚህ ይሄ ስቴትመንት ኢዝ ኢንቫሊድ ነው ማለት ነው። ኢንቫሊድ የሆነ ስቴትመንት ነው። ስለዚህ እንታጠፋላችሁ። ይሄኛውም በተመሳሳይ መንገድ ተመሳሳይ ስቴፕ ተጠቅማችሁ መስራት ትችላላችሁ ማለት ነው። ስለዚህ የትኛውንም ጥያቄ ሲሎጂዝም ጥያቄዎች እንደዚህ አይነት ተርሞች የያዙ ኦል፣ ሰም፣ ኖ፣ ሰም ኖት ወይም ደግሞ ሰም ኖ የያዙት ተርም የያዙ ጥያቄዎችን በቀላሉ ኢንከም ኤክስፔንስ ሩል በመጠቀም መስራት ትችላላችሁ። መልካም ጊዜ ይሆንላችሁ።